ሰላም ጤና ይስጥልን ውድና እየተከበራችሁ የአሜን ዩቲዩብ ተከታታዮቻችን እንዴት አመሻችሁ? ደህና አመሻችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛ በያላችሁበት ብያለሁ። ውድ ቤተሰቦች ህይወት አይቀጥልም ብላችሁ የምታስቡ ልጆች፣ አንድ ነገር በተፈጠረ ቁጥር ህይወት አይቀጥልም ብላችሁ የምታስቡ ሰዎች እውነት ለመናገር ሁላችንም ያለፍንበት ስለሆነ አዎ ይገባኛል። ነገሩማ ይገባኛል እኮ ህይወት አይቀጥልም ብለን የምናስባቸው ብዙ ቦታዎች ይኖራሉ። ግን ምንም ተፈጠረ ምንም ሆነ ሰው ሞተ፣ በቃ ቀበርንም ወደ ቤትም ተመለስንም ህይወት ይቀጥላል እና ክፉ ነገር አታስቡ። ሰላም ሰላም ቤተሰብ፣ ሰላማችሁ ይብዛ በያለንበትና በያላችሁበት። እንደዚሁም ኢትዮጵያና ከኢትዮጵያ ውጪ ያላችሁ ቤተሰቦች ሰላማችሁ ይብዛ በያላችሁበት፣ እድሜና ጤናን ይስጣችሁ ብያለሁ። እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ከዩቲዩብ ላይ ጠፍቻለሁ። ሁላችሁም ሰብስክራይብ፣ ላይክ በማድረግ ይህንን ቪዲዮ አዳምጡ። ይጠቅማችኋል ብዬ ያሰብኩትን ቪዲዮ ነው ያቀረብኩላችሁ ማለት ነው። አንዳንድ ጊዜ ነገሮች በአንዳንድ ሁኔታ ምክንያቶች ሲፈጠሩ በቃ ተንግዲህ በኋላ ላይፍ የለም ተንግዲህ በኋላ ህይወት የለም ብለን የምናስብ እህት ወንድሞች፣ አብዙ እህቶች ላይ እንደዚህ አይነት ውሳኔ ይታያል እና ሰው ህይወት ይኖራል፣ ግዴታ ነው። ለምሳሌ ዛሬን ስለ ችግር ስላሳለፍ ነገን አንኖርም ማለት አይደለም። ዛሬን ደግሞ ሳንቸገር ስለኖር ነገን አይቸግረንም ማለት አይደለም። ችግር ይኖራል፣ ችግር ይፈጠራል፣ ደስታ ይኖራል፣ ደስታ ይጠፋል። ኖርማል ነው ይሄ ማለት እንደ ኖርማል አድርገን ማሰብ አለብን እንጂ በሆነ ባልሆነ ራሳችንን መጉዳት እንደሌለብን ነው የምነግራችሁ። ምክንያቱም እዚህ ምድር ላይ ስንኖር እዚህ የክራይ ኑሮ ነው የምንኖረው። ማለትም እኛ ዛሬ ሁን ነገ ይሁን የምንኖረው አናውቅም እና ስለ ህይወታችን እኛ ራሳችን ማወቅ ነው ያለብን እንጂ በሆነ ባልሆነ በመበሳጨት በመናደድ ነገሮችን በማበለሻሸት መሆን የለበትም። ውድና እየተከበራችሁ የአሜን ዩቲዩብ ተከታታዮቻችን ራሳችሁን ጠብቃችሁ ከማይሆን ነገር ራሳችሁን ጠብቃችሁ ብትኖሩ ሞር ደስ ይላል። ከሆነም ደግሞ ያው ኖርማል ነው። እግዚአብሔር ከእናንተ ጋር ይሁን፣ እድሜና ጤናን ይስጣችሁ። እንደዚህ የምትጨናነቁ ሰላም የምታጡ በንዴት ምክንያት ራሳችሁን የምታጠፉ ለወንድ ብላችሁ ህይወታችሁን የምታጠፉ እህት ወንድሞቼ ከእንደዚህ አይነት ድርጊት ራሳችሁን ብትጠብቁ። አሁን በቅርብ የሰማነው ነገር አለና ይህ ህይወታቸውን የሚያጠፉ ብዙ ልጆች አሉ። ለወንድ ልጅ ብለው በነገራችን ላይ ለወንድ ልጅ ብለው ራሳቸውን አጠፉ ብዬ ቀለል አድርጌ ባላወራ ደስ ይለኛል። ይሄ ፍቅር ነው። ፍቅር ለገባው ለሚያውቀው ሰው ነው ፍቅርን መናገር የሚቻለው እንጂ ለማያውቅ ሰው ብዙ ስለ ፍቅር መናገር ያው ይከብዳል፣ ይገባኛል። ፍቅር ግን ክቡር ነው፣ የተቀደሰ ነው። ሲጀመር ፍቅር ያለ ሰው ልብ ውስጥ ፍቅር ያለ ሰው ጤነኛ ሰው ነው፣ መጥፎ ሰው አይደለም። ጥሩ ሰው ስለሆነ ነው ያንን ሰው የወደደው። ተወዳጁ ደግሞ ያንን ፍቅር ቢያቅና ለአፍቃሪ ትንሽ ልቦና ቢኖረው ለሰው ልጅ ክብር ቢኖረው ጥሩ ነው። ብቻ ሆነም ቀረ ብዙም ጊዜ ተወደናል ብሎ የሚያስቡ ሰዎች ጭንቅላታቸውም ሆነ አእምሯቸውም ሆነ አንገታቸው እንደዚህ የመመለስ ወደዚህ የማየት አቅም የለውም። ብዙ ጊዜ የተበላሸ ጭንቅላት ነው ያላቸው። ምክንያቱም እኔ ከአንድም ሁለት ሶስት ሰው ላይ ብዙ በቃ ጓደኞችም በእህቶችም ዙሪያ በአንዳንድ ነገሮች እኔ እንደዚህ በቅርብ ቤተሰቦችም ሳይ የተወደደ ሰው ብዙን ጊዜ ኩራቱ መከራ ነው። የተወደደ ሰው ብዙን ጊዜ ይኮራል። ከዛ ውጭ ያቺ ሴት ሰው አታገኝም፣ ያ ሰው አያገኝም ብለው ስለሚያስቡ ከሴቶችም ከወንድም ያለ ነው። ወንድም ከወደደ በቃ ወዶኛል ብላ ስለምታስብ 100% ተገዝታለት ነው የምትኖረው። ሴትም ደግሞ አንዴ ከወደደችው እሱም እንደሱ ወዶኛል እኔ እንደወደድኩት ነው የወደደኝ ብላ ስለምታስብ ብዙውን ጊዜ ህይወቷ ላይ ብዙ ችግሮችን ትፈጥራለች። ያ ደግሞ ልክ አይደለም። ሁሉም ሰው የወደደን እኔ የወደድኩት በሙሉ ይወደኛል ብሎ አለማሰብ ነው። ያን ደግሞ የደረሰበት ነው የሚያውቀው እንጂ ያልደረሰበት አቅም ይሄን ነገር አውቃለሁ። ሁሉም ሰው የደረሰበት እንጂ ያልደረሰበትን ማወቅ አይችልም። ያልደረሰባችሁን ነገር እወቁ ማለት አይደለም። ግን ዞሮ ዞሮ ሁላችሁም ከዚህ ስለማትቀሩ አዳምጡ፣ ይጠቅማችኋል። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። በላይክ እና በኮሜንት በሼር አበረታቱን።
እራሳችሁን ደግሞ አሁንም ቢሆን ወደ ኋላም ወደፊትም ምንም ነገር ድርድር ያሌለው ነገር ህይወት ይቀጥላል። ህይወት ነው ኦልሬዲ። ግን በህይወታችሁ ላይ የምትወስኑ እህት ወንድሞቼ አቁሙ። የማይጠቅማችሁን ነገር አታድርጉ። ሲጀመር ቅድሚያ ለእናንተ እግዚአብሔር ሰላም ይስጣችሁ፣ ጤና ይስጣችሁ እንጂ ለህይወታችሁ መቼም ነው የማታንሱት። ስለዛ ስለ ህይወታችሁ ጥንቅቅ አድርጋችሁ እወቁ። ቅድሚያ ህይወቴ ምን አይነት ህይወት ነው ብላችሁ አስቡበት። ግን ለክፉ ነገር እራሳችሁን አሳልፋችሁ አትስጡ እባካችሁ እህቶቼ። ነገ ተነገ ወዲያ የምትጸጸቱበትን አታድርጉ። ወንድሞችን ብትሆኑ እንደዚህ አይነት ነገር አስፈላጊ ያልሆነ ነገር አታድርጉ። ህይወት ማጥፋት አስፈላጊ አይደለም። ከፎቅ ራስን መወርወር አስፈላጊ አይደለም። አስፋልት ላይ መውደቅ አስፈላጊ አይደለም። ህይወት ዛሬን እንጂ ነገን አትኖሯት። ምክንያቱም ዛሬ መኖር ስትችል ነው ለነገ የምትተርፈውና ዛሬን ራስክን ከጎዳክ ዛሬ ራስሽን ከጎዳሽ ለነገ መትረፍ አትችይምና ቅድመ ጥንቃቄ አድርጉ እባካችሁን። ራሳችሁን ጠብቁ። በዚህን ሰዓት ደግሞ ሞት ከፍቷል። ሁሉም ሰው ደልቶት ኖሮት ገንዘብ አግኝቶ ሀብት ንብረት ኖሮ ቤት መኪና ሁሉ ነገር ኖሮት አይደለም። ሁሉ ሰው ተቸግሮ በአንዳንድ ምክንያቶች ድሮ የነበረው አሁን አቶ አሁን ያለው ደግሞ ባሌሉ ቤተሰቦች እየተቸገሩ እየተጨነቁ ምኖሩ ስንት እህት ወንድሞች ስላሉ ይሄንን እያሰባችሁ ነገ እኔ የተሻለ ሰው ሆናለሁ ዛሬን እንጂ ነገን እንደምን ብዬ አልፋለሁ ብላችሁ ራሳችሁን 100% ሆናችሁ አስባችሁበት ኑሩ እንጂ ለክፉ ነገር ራሳችሁን አሳልፋችሁ አትስጡ። እባካችሁ ራሳችሁን አታጥፉ። እባካችሁ ሞት በዛ። በሄድንበት ሞት ነው የሚሰማውና አንድ ሰው ራሱን አጥፍቶ ሞተ ወይም ራሷን አጥፍታ ሞተች ብለን አዝነን ኮመንት በምናረግበት እኔም ተከታይ ነኝ የሚል በዛ። ምን ማለት ነው? ያ ማለት እኔም ነገ እሞታለሁ ብለው ራሳቸውን አዘጋጅተዋል ማለት ነው። ያ ነገር ደግሞ ተገቢ አይደለም። እህቶቼ ወንድሞቼ እባካችሁ ያልፋል። ይሄም ቀን ያልፋል። የማያልፍ ቀን የለም። ሁልጊዜም አንዳንድ ጊዜ የእናንተ ችግር እኔ ሳይገባኝ ቀርቶ አይደለም። ሰው ልጅ ወዶን አይደለም ሞት የሚመኘው። ማንም ሰው ሞትን ይመኛል። አሁን ባለንበት ሰዓት አውቃለሁ። ግን እባካችሁ እራሳችሁን ለማጥፋት አትሞክሩ። ውድና እየተከበራችሁ የአሜን ኢትዮጵያ ተከታታዮቻችን እራሳችሁን በመጠበቅ ጊዜያችሁን ደግሞ ሁሉም ነገር በጊዜው ነው የሚሳካው። ዛሬ ያሰብነው ዛሬው ነው ይሁን አትበሉ ባካችሁ። ሁላችንም የየራሳችን ቁስል አለብን፣ የየራሳችን ፈተና፣ የየራሳችን የቤተሰብ ችግር፣ የየራሳችን ብዙ ችግሮች አሉብን። ችግር ሳይኖርብን ቀርቶ አይደለም። እኔ የራሴ የሆኑ ችግሮች የራሴ የሆኑ ብዙ ነገሮች ይኖራሉ። ግን አልፌዋለሁ። አሁንም ላልፈው በደንብ እየጣርኩ ነው። ለማለፍ ሞክሩ እንጂ ለማይሆን ነገር ቦታችሁን አሳልፋችሁ አትስጡ። በያላችሁበት ሰላማችሁ ይብዛልኝ። ደህና አምሹልኝ። ባይ ባይ። ውድ ቤተሰቦች ሰብስክራይብ፣ ላይክ ማድረግ እንዳትረሱ። በባካችሁ አበረታቱኝ። ባይ ባይ። ደህና ደሩ።